ስትለው ደስቲንም ደንገጥ ብሎ ትንሽ በዝምታ ከተመለከታት በኋላ የሰጠችውን ስልክ በመጣሉ የጥፋተኝነት ስሜት ተሰምቶት እባክሽን ስለ እውነት ይቅርታ አድርጊልኝ፣ ስልክ ቁጥርሽ ጠፍቶብኝ ነው ያልደወልኩት ሲላት ቾሊም በሹፈት ፈገግ ብላ አይ ጠፍቶብህ እንኳን አይደለም አንተም ቆሻሻ ውስጥ ጥለሆነው እንጂ ስትለው ደስቲንም ይበልጥ አንደበቱ እየተያያዘ እኔ ሲላት ቾሊም ስትስቅበትና አክንቶ በቃ ስለምንም አትጨነቅ፣ እንዲያውም እኔ ያንን ቀን የሰጠው ቁጥር የራሴ ቁጥር ሳይሆን የሰጠው የፒዛ ቤት ቁጥር ስለነበረ። ምን የፒዛ ቤት ቁጥር? ይገርማል። እና ለምንድን ነው የፒዛ ቤት ቁጥር የሰጠሽኝ? ምክንያቱም ሁልጊዜ አንድ አይነት ተመሳሳይ ነገሮች ስላደከሙኝና መጠበቅ ስለሰለቸኝ ስትለው ደስቲንም በሁኔታዋ ተደናግጦ ዝም ሲል ቾሊ አሁን እዚያ አውርደኝ ስትለው መኪናውን ሆስፒታሉ በር ላይ ሲያቆምና ኮፈኑን ከፍቶ ቶሎ ዊልቸሩን አውርዶ አስተካክሎ እንድትወርድ እጁን ዘርግቶ ሊያግዛት ሲሞክር ቾሊ